ሰላም ወንድሞች እንዴት ናችሁ? አንድ 55 ኢንች አማዝ ቴሌቪዥን ዊዝደም ሼር ብሎ ጽፎ በቃ ወደ ከዛ አያልፍም ስታክ ያደርጋልና ይህን ቴሌቪዥን ምንድነው ያደረኩት? ኢኤስን በመጠቀም ፋክተሪ ሪሴት አድርጌዋለሁ። ይህንን ደግሞ ሳደርግ እንዴት እንደተጠቀምኩ ሂደቱን በአጭሩ የማሳያችሁ ይሆናል። በመጀመሪያ ደረጃ ምንድነው ያደረኩት? ሁሉንም ፖርቶችን ቦክሷን ከቴሌቪዥኑ ካገናኘው በኋላ በነገራችን ላይ ቪጂኤን የተጠቀምኩት ቦክሷን ካገናኘው በኋላ ከኮምፒውተሬና ከዚህ ከቴሌቪዥኑ ጋራ በቀጥታ እዚች ጋር ኮርነር ላይ ፖርት ኢንፎ የምትለዋን ስንነካ በቀጥታ እዚህ ላይ ስለ ፖርቱ ኢንፎርሜሽን ይሰጠናል። ከዛ በመቀጠል ኮኔክት ነው የምንለው። ምክንያቱም እዚህ ፖርቱንም እዚህ ላይ አስገብቶልናል፣ ኦልሬዲ ባይ ዲፎልት መርጦልናል። እዚህም ላይ 115200 የምትለዋ ነገር ባይ ዲፎልት ተመርጣለች። ኮኔክት ነው የምንለው። ከዛ በመቀጠል ኮኔክት ካልነው በኋላ ኮንሱል ወደምትለው እንሄድና እንነካለን። ከዛ ምንድነው የሚለን? ያው ቴሌቪዥኑን ፓወር ንቀሉ አጥፉ ይላል። ከዛ ኤልኢዲዋ ላይቷ እስክትጠፋ ድረስ ጠብቁና ኦኬ በሉት። እዚች ጋችን ኦኬ በሏትና ወዲያው ፓወር ስጡት ነው የሚለው። ኦኬ እንላታለን፣ ወዲያው ፓወር እንሰጣታለን። ከዛ እንደዚህ ሆኖ ያው ኮንሶል ሞድ ዲቴክትድ ሰክሰስፉሊ ማለት በትክክል ኮኔክት አድርጎልናል ማለት ነው። ይህን ቴሌቪዥን እዚህ ላይ የምታያቸው የተለያዩ አማራጮች አሉ። እኔ እዚህኛው ላይ ነው ያገኘሁትና በቀጥታ ሪከቨሪ ሞድ ብዬ ሪስታርት ስለው በቀጥታ ቴሌቪዥኑ እንደዚህ ከፍትና በምታዩት አይነት መንገድ ወደ ምንፈልገው ወደ ፋክተሪ ሪሴት ይገባልናል። ከዛ በመቀጠል ምንድነው ያደረኩት? በሪሞቴን በመጠቀም ወደ ታች ኦርድና ዋይፕ ዳታ ፋክተሪ ሪሴት እለዋለሁ። ይሄ ይመጣልኛል። የስ እለዋለሁ። ከዛ በመቀጠል ኢሬዝ አድርጎ ፋክተሪ ሪሴት ያደርግልናል። በቀጥታ እንደዚህ ሲመጣልን ሪቡት ነው የምንለው። ሪቡት ማለት ያው ሪስታርት እንደማድረግ ነው። ከዛ በኋላ እዛ ኮምፒውተሩም ላይ እንደዚህ ይጽፋል እንደምታዩት። በቀጥታ ሪቡት አደረገልን። ከዛ በቀጥታ በበተኑ ቴሌቪዥኑን እንደዚህ አስነሳዋለሁ። በማስነሳበት ሰዓት ቴሌቪዥኑ እንደምታዩት ይነሳል። እንግዲህ እዚህ ላይ ዊዝደም ሼር ብሎ እንደዚህ ጽፎ ነበር የሚቀረው። አሁን እናያለን ይገባል አይገባም። በትክክል ሪከቨሪ ስራችን በትክክል ሰርተን ከሆነ ያልፋል። ካልሆነ ግን ልክ እንደ መጀመሪያው እዚህ ዊዝደም ሼር ሲል ይቆይና ይጠፋል ነው የሚሆነው። ስለዚህ በቃ መጥቶልናል። ልክ አዲስ ቴሌቪዥኑን ስንገዛ በነበረበት አይነት መልኩ በዚህ መንገድ ይከፍትልናል። ዜን ስታርት እንለዋለን። እነዚህ ነገሮች አዲስ ቴሌቪዥን ስንከፍት እንደሚሆነው እናደርግና በዚህ መንገድ ይመጣልናል። ሰክሰስፉሊ ስራችን ሰርተናል። ዮናስ ሪከቨሪ እጅግ አድርገን ነው የምናመሰግነው። እኔም የምገኝ ባለሙያ ነኝ እና ስራዬን አቅልለህልኛል። እንግዲህ የጎንደር ሰዎች ከኔ በኋላ እንግዲህ ደግሞ እቃውን እየገዙ ስራቸውን ያቀላሉ ብዬ አስባለሁ። ዮናስ እጅግ አድርገን ነው የምናመሰግነው። መልካም ጊዜ